تمال عسوش من تحضر مشات كباب 24 اب كتما مغلق فكتما دحقي على بري بيزنس كامباس في لفيتهم لان هوتيل كبابي تدر بينو تاغي ابي وسب كون برز بص حدقا كم زي له بيت صف زفرن سلام صتا كتما مغلا غليصو اتي تمال تدر بينو تاغي سلام صتا كتما مغلا مزراغن حزب كتما مغلا مشبارن تلوخ بزلو محايلات كونه تبايل سفنجر نو تاغي كم زخنا بمحبار نزي تكبار تفصمو اكلات اب قصر معلم زمكتم اكلات تسرح كم زلو حلف بيت صف زفرن سلام صتا كتما مغلا ايتر داين فسات زاريبم ابتت مالت نبره دمጤት بكتما مغلا كم تشبره زغلص انتونو كتما مغلا سلام كم زخونت اندحر مغلاز حزب ترغاغي ጸጥቶ ከለ ደማት زاريبم አቶ ጌታቸው ረዳ አብይ አህመድ በእናታቸው ሰባተኛ ንጉስ ተሆናለት ትንቢያ ዙሪያ ምላሽ ሰጥቷል። ኢሳያስና አብይ አህመድ ሁለቱ ሀገራት ወደ ጦርነት እንዳይገቡ መንገድ ይፈልጋሉ እመኑ ሲሉም ተደምጧል። ኮሎኔል ደመቀ ዘውዱ ጋር ስላላቸው ግንኙነት ማብራርተዋል። ከቀናት በፊት በከፊል ተሰራጭቶ መነጋገሪያ ሆኖ የሰነበተው የአብይ አህመድ አማካሪ ጌታቸው ረዳ የአልጀዚራው ቃለ ምልልስ ሙሉ ይዘት በርካታ ጉዳዮች የተነሱበት ነው። አቶ ጌታቸው ረዳ ባለፉት 5 ዓመታት አድጊያለሁ ባሉበት በዚህ ቃለ ምልልስ አብይ አህመድን የዘር ማጥፋት ወንጀል ውስጥ መሳተፍና መምራታቸውን ያላመኑትን ያክል ይህንን ተናገር የምንም ቢመጣ አይቆጨኝም ያሉባቸው አንዳንድ ጉዳዮችንም ግን አንስተዋል። ባለፉት 7 ዓመታት ጠቅላይ ሚኒስትር አብይ አህመድ የመሪነት ብቃታቸውን አረጋግጠው እንደሆነ ለቀረበላቸው ጥያቄ ገና አላረጋገጡም በሚል የሰጡት ምላሽም ከነዚህ ውስጥ አንዱ ነው። He said his mother told him he would once be a king. Do you believe Abiy was chosen by God to rule Ethiopia? I don't. You don't? I don't. Have you told him that? ራሳቸው አቶ ጌታቸው ረዳ ጭምር ከዓመታት በፊት አብይ አህመድን ለመግለጽ ይጠቀሙበት የነበረውና ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የተናገሩት እናቴ ንጉስ ትሆናለህ አለች ንግግርን በተመለከተ የተጠየቁት ጌታቸው አብይ ከፈጣሪ የተላከ መሪ ሊሆን አይችልም፣ ቀድሞም ጓደኛዬ ነበር፣ እንዲህ ያለውን ነገር ግን ነግሮኝ ያውቅም ሲሉ ተሰምቷል። እመነኝ እያሉ ስለ አብይ ለአልጀዚራው ጋዜጠኛም ታዳሚው የሚያምናቸው ዘንድ ደጋግመው እየገለጹ የሚናገሩት አቶ ጌታቸው ብዙዎች ቋፍ ላይ የሚሉትና በርካታ መከራከሪያዎችን የሚያነሱለት የኢትዮ ኤርትራ ጦርነትን አብይ አህመድና ኢሳያስ አይከፍቱትም ሲሉም ተሰምቷል። ሁለቱ ሰዎች የሆነ መንገድ ፈልገው መፍትሄ ይሰጡታል። ለምሳሌ እንኳን በቅርቡ ድንበር አካባቢ ቡሬ ላይ ሲሄድ በኢትዮጵያም በኤርትራም በኩል የአስፋልት መንገድ እየተሰራ ነው፣ ወደ ጦርነት የሚሄዱ ከሆነ ስለምን መሰረተ ልማት ይገነባሉ የሚል መከራከሪያም አቅርበዋል። ነገር ግን አብይ አህመድ ወደ ሌላ ጦርነት የሚገቡ ከሆነ የኖቤል ሽልማታቸውን መነጠቅ አለባቸው ወይ ተብለው ሲጠየቁም አዎ የሚል ምላሽ ሰጥቷል። If war does break out with Eritrea, should Abiy give his Nobel Peace Prize back? Well, he could. Okay. I'm not sure. የስምረቱ ሰው ከህወሓት ጋር ተጣልተህ አባረውሃል፣ ግን ከነርሱ ጋር ስትለያይ ወዲያው እኮ ሌላኛውን ወገን መቀላቀል አይጠበቅብህም ነበር፣ ሁለታችሁንም በቃችሁ ማለት ትችል ነበር የሚል ሐሳብ ተነስቶላቸው ከፌደራሉ መንግስት ጎን የምሰራው ለማምለጥ ሳይሆን ለትግራይ ህዝብ ጥቅም ነው የሚል ምላሽም አቅርቧል። በቅርቡ 231 የሚሆኑ በትግራይ የሚገኙ የቀድሞ አለቃና ጓዶቻቸውን በህገወጥ የሰዎች ዝውውር፣ እገታ፣ የጦር መሳሪያና ወርቅ ዝውውር ወዘተ የሚከስ ሪፖርት ማውጣታቸው ይታወቃል። ግን ለማጋለጥ እስኪለያዩ ከጠበቁ እርሶም በዚህ ወንጀል ውስጥ አብረው ነበሩ ማለት አይደለምን ተብለው ሲጠየቁ ደግሞ በህወሓት ውስጥ ውስጣዊ አንድነታችንን ማጽናትና መጠበቅ ውስጣዊ ችግሮቻችንን ከማጋለጥ የተሻለ ጥቅም አለው ብለን እናምን ስለነበር ነው ያቆየሁት ብለዋል። አቶ ጌታቸው ከፌደራል መንግስት ጋር እየሰሩ 3 ዓመት ሆኖታል። የፕሪቶሪያው ስምምነት ግን መሰረታዊ ነጥቦች እስካሁን አልተፈጸሙም። እንዳውም በዚህ የጦር ወንጀል እንዲጠየቁ የሚጠበቁ አሁን በስልጣን ላይ ናቸው። ዓለም አቀፍ ተቋማት የዘር ማጽዳት ላይ ተሳትፏል ያሏቸው እነ ኮሎኔል ደመቀ ዘውዱ ጋር እርስዎ በቅርቡ ተገናኝተዋል። እናም የትግራይ ህዝብ እንዲህ ካሉ ሰዎች ጋር ሲሰሩ ሲያይ እንዴት ያምኖታል? ከአንድ ዓመት በፊት የተፈናቀሉ ሰዎችን ወደ አፈናቃዮቻቸው እንዲመለሱ ማድረግ የማይታሰብ እንደሆነ ይናገሩ ነበር። አሁን ግን አብረው ተቀምጠው ሲነጋገሩ ታይቷል የሚል ጥያቄም ተከትሏል። አቶ ጌታቸው ደግሞ ይህንን ቀውስ የመፍታት ፍላጎት ካለም በየትኛው ምርከን በስልጣን ላይ ካሉ ሰዎች ጋር መስራት አለበት። የፌደራል መንግስቱ አሁንም በምዕራብ ትግራይ ያለውን አስተዳደር ማፍረስ አለበት ብያምናለው። ደመቀ ዘውዱ ያንን አካባቢ ማስተዳደር አይችልም፣ ነገር ግን ተፈናቃዮችን ለማስመለስ የሚጠቅም ከሆነ በሚል ተነጋገር ያለው ሲሉ መልሰዋል። I haven't changed my position. Okay. ደመቀ ዘውዱ should not be in the business of administering that area.
በበርካታ የትግራይ ተወላጆች ዘንድ እንደ ከሃዲ ይታያሉ። የትግራይ ወጣቶችን በ10 ሺዎች ወጥተው እንዲዋጉ ቀስቅሷል። ከዛ ሁሉ ጥፋት በኋላ ግን የዚህ ጥፋት ባለቤት የሆነው ሰው አብይ ጋር መስራቶ ክህደት መፈጸም አይደለም ወይ በሚል ለተነሳላቸው ጥያቄም የትግራይ ወጣቶች በወቅቱ ወቅተው ራሳቸውን እንዲከላከሉ መቀስቀስ የልክ ነው፣ እነሱም ያንኑ ማድረጋቸው ልክ ነው፣ ግን ያ ሁሉ የተበላሸው በእኛ የአመራር ክፍተት ነው ያሉ ሲሆን በርካታ ጉዳዮች ላይም እኔ የሚከፈለኝ አብይ አህመድ አማካሪ እንጂ የህግ አውጭ አይደለሁም እያሉ መልስ ሰጥቷል። አቶ ጌታቸው ረዳም በትግራይ ህገወጥ ምርጫን ለማካሄድ እንቅስቃሴ ያለ ሲል ህወሓት ገለጸም። በሌላ በኩል ድርጅቱ ተፈናቃዮችን ለመመለስ ቅድመ ሁኔታዎች ያላቸውን አስቀምጧል። ሊቀመንበሩ ሰሞነኛውን ስብሰባ ረግጠው ወጥተዋል በሚለው ጉዳይ ላይ ምላሽ ሰጥቷል። ድርጅቱ ከቀናት በፊት በ14ኛው ጠቅላላ ጉባኤው ያሳለፋቸውን ውሳኔዎችን ለመገምገም ያለመ ያለውን የማዕከላዊ ኮሚቴ ስብሰባውን ማካሄዱን በመግለጫው አሳውቆ እንደነበር ይታወሳል። ይህንን ተከትሎ ባቀረበው ተጨማሪ ማብራሪያ ውስጥ ደግሞም ቃል አቀባዩ በዚህ ዓመት ህገወጥ ምርጫ በትግራይ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት የታሰበ እንደሆነ ተናግሯል። ያለ ህወሓት ተሳትፎ ትግራይ ውስጥ ምርጫ ሊካሄድ እንደማይችልና ህጋዊ ሰውነቱ የመመለስ ጉዳይ ድርድር ውስጥ እንደማይገባም አክሏል። ድርጅቱ ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአማራ ክልል ታጣቂዎች ከምዕራብ ትግራይ መውጣት፣ ጊዜያዊ አስተዳደር መዋቅሮችን ማፍረስና አዲስ ሰፋሪዎችን ማስወጣት ቅድመ ሁኔታዎች ናቸው ሲሉም አስቀምጠዋል። ህወሓት በፌዴራል መንግስቱ መሪነት በተናጥል የሚካሄድና ጊዜያዊ አስተዳደሩና የትግራይ ጸጥታ ኃይሎች ቁጥጥር የማያደርጉበትን ተፈናቃዮችን የመመለስ ሂደት እንደሚቃወምም ነው ያሳወቀው። ከሰሞኑ በተደረገው የማዕከላዊ ኮሚቴው ስብሰባም ከብልጽግናው የሚዲያ ሰራዊት በኩል አንድ ጉዳይ በሰፊው ሲሰራጭ ተስተውሎ ነበር። ሊቀመንበሩ ደብረጽዮን ገብረ ሚካኤል ስብሰባውን ረግተው ወጥተዋል የሚል ሆኖም ግን የህወሓት ቃል አቀባይ ጉዳዩን ሐሰት ሲል አስተባብሏል። በማዕከላዊ ኮሚቴው ስብሰባው ላይ የመወያ አጀንዳ የሆነው በ14ኛው ጉባኤ ላይ የተላለፉ ውሳኔዎችን አፈጻጸም እንደሆነ ቃል አቀባዩ ጠቅሰው በቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የሚመራውን ቡድን የሀገር ክህደት ፈጽሟል ሲሉም በድጋሜ ክሳቸውን አቅርበዋል። ቃል አቀባዩ አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራን ነው የሚለው ህወሓት የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓልም ብለዋል።